አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? የሀያት ሀሰን ቤተሰቦች እንዴት ናችሁ? ደህና ናችሁ? ኩሉ ሰላም? ቤተሰብ ኩሉ ሰላም ነው ወይ? ስራ እንዴት ነው? ጤንነት? እናንተስ ስራ እንዴት ይዟችኋል? የማዳም ቅመሞች ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ። ይኸውላችሁ እንግዲህ ከኳተር መጥተን ይሄው እያጫጫስ ነው እላችኋለሁ። እንግዲህ ዝሮ ዝሮ ምንም ይሁን ምን ከሀገር መቼም አይቀርም አይደለ? ከሀገርና ከቤተሰብ አይቀርም አይራቅም። ዝሮ ዝሮ ያው ሀገር ነው እና ዱባይንም አየሁት፣ ሳኡዲንም አየሁት፣ ኳተርንም አየሁ። ኳተርም 7 አመት ኖርኩኝ። ይሄው ዙሬ ዙሬ እንግዲህ ከ14 አመት በኋላ ማለት ነው ኢትዮጵያ መጥቼላችኋለሁኝ። ይኸው እያጫጫስኩ እንግዲህ ዱአ እያረኩ ነው ለእናንተ ዱአ እያረኩ ነው። እንግዲህ አላህ ያጠንክራችሁ፣ አፊያችሁን ይስጣችሁ። ዋናው አፊያ ነው። እንደገና ደግሞ ያኔ ስትሰሩ ምንም ስትሉ ራሳችሁን ጠብቃችሁ ስትታመሙም መናገር ያኔ አንድ ህመም ከጠና በኋላ መነቀያውም ሩቅ ነው፣ ከባድ ነው የሚሆነው። ብንሰራውም ፋይዳ የለውም ማለት ነው። እና ራሳችሁን ጠብቁ። በዛ ላይ አላህ ይጠብቃችሁ፣ አላህ ይሆናችሁ እላችኋለሁኝ። እና ይሄው እኔ እንደዚህ ይዣለሁኝ እያጫጫስኩ ዱአ እያረኩ። ወሎ በዱአ ነው ብለዋል። እንግዲህ ሀድራው በቆሰሩ የሚንዶለዶለው ሸማያን ዘርግቼ እስኪ ልቀበለው እያልኩኝ ዘርግቻለሁ እላችኋለሁኝ። እና ሀያትንም አበረታቷት፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቷት። ዩቱብ ያላችሁም ሰዎች እንደዚሁ በራሳችሁ ተጠነካከሩ። ብር አይከፈልበትም። በራሳችሁ ተዳደጉ እላችኋለሁኝ። የሌላችሁም ቢሆን ችግር የለውም መቼም አንድን ሰው የሚጠቅም ነገር እንትን ማለት እናንተንም አይጎዳችሁም እና ደግሞ ምንም ችግር አያመጣም። እና ተደጋገፉ፣ ተጠነካከሩ እላችኋለሁኝ። እንግዲህ እኔም ዩቲዩብ ከፍታለሁኝ ያው እንድታበረታቱኝ እዚቹ ቁጭ ብዬ ማለት ነው። እንግዲህ ያው የሚከድመኝን እየመረቅኩኝ እዚሁ እሰራለሁኝ። እና አብሽራ ይዛችሁ፣ አላህ ያጠንክራችሁ፣ አላህ ይደግፋችሁ፣ አፊያችሁን ይስጣችሁ። ይሄ ነው ዋናው፣ አፊያ ነው። እና አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።